የተወደዳችሁ ምግብ እንዴት ናችሁ? እሱን እየሸጡ አይደለም። በጣም ልቤን የነካኝን ቪዲዮ እንድታዩ ነው የምጋብዘው። ምናልባት ይሄን ቪዲዮ ጀስት ቲክቶክ መንደር ላይ ብዙዎች ደጋግመው ሲያዩት ወይም ሲመላለስ ያያችሁ ይመስለኛል። ምን እንዳግዝ ነው የምትፈልግ? አንዳንድ ጊዜ ስለ ኢትዮጵያ እናውቃለን የሚሉ ወይ እናውቃለን ባዮች ስንት ብር ነው በህዝብ ደረጃ ወይም እንደ ሀገር ያለንበት ነገር ስንት ይመስላል? ለአንዱ ብሔር የተለየ ነገር ያለ ለአንዱ ብሔር ደግሞ የተለየ ነገር እንደተነጠቀ ተደርጎ የሚወሩ ነገሮች ወይም ተረኝነት ተብሎ የተሰጡ ስያሜዎች አሁን ለምሳሌ የኦሮሞን ማህበረሰብና የኦሮሞን ህዝብ ተረኛ ወይ ተረኝነት አለ ተብሎ የሚወራው ሐሳብና እውነታን የሚሽር ኦሮሞ ከሌሎች ብሔር ብሔረሰቦች የተለየ ነገር እንደማይደረግለት እንዳልተደረገለት የተለየ እንደ ህዝብም እንደ ሀገርም በዚህ ሰዓትና በዚህ ሁኔታ ላይ የተለየ ተጠቃሚ አለመሆኑን የሚያሳይ እንደ ማንኛውም ኢትዮጵያ ብሔርና ብሔረሰቦች ነገና ከነገ ወዲያ እንደ ሀገር በምንሄድበት በመጣንበት ወይም ወደፊት ጀስት ተስፋ አድርገን በምንመለከትበት ምንጽር ውስጥ ተስፈኛ የሆነ ማህበረሰብ ነው። ይሄን ቪዲዮ ተመልከቱት። በጣም የሚያሳዝን ነው። ኦሮሞ ይሄ ነው ተረኛ እየተባለ ብዙ የሚዘባበትበት ብዙ የሚነገርበት ብዙ አይነት ጽንፍ የረገጡ ሐሳቦች የሚራመድበት ይህ ምስኪን ህዝብ እውነቱ ይሄ ነው። እንደ ማንኛውም ኢትዮጵያዊ እንደ ማንኛውም ኢትዮጵያ ብሔርና ብሔረሰቦች ነገ በሀገርና በመንግስት ተስፋ ኖሮት ህይወቴን ይቀየራል ብዙ ነገሮች ይሆናሉ ብሎ ተሸክሞ እንጨት 100 እና 150 ብር አተርፋለሁ ብሎ እንጨት ይዞ መጣ። በሸክም መሃል ደግሞ ራባው። በረሃብ መሃል እንኳን ጊፍት ሲሰጠው የገንዘብ ልምምድ እንደሌለው የሚያሳየው ይህ ገንዘብ ስንት ነው ብሎ ሲጠይቀው የሚመልስለት መልስ ያሳዝነኛል። እውነተኛ ልቡን ተመልከቱ። ሲመርቅ ከአንጀቱ የተመኘው ምኞት ስሙት። ስልክህን ስጠኝ ይላል። ዶሮ ገዛልሃለሁ። ይሄ ነው ኦሮሞ። ይሄ ነው ሀቁ። እንዴት አያችሁ ተረኛውን ኦሮሞ? ይመቻችሁ።